ኢትዮጵያዊው የእስራኤል ወታደር በጋዛ ከተማ መገደሉ ተነገረ። ቻላቸው ሺሞን ደመላሽ የተባለው ኢትዮጵያዊ የእስራኤል ወታደር በጋዛ ከተማ በሐማስ አልሞ ተኳሾች ጥይት መገደሉን የእስራኤል ጦር ዛሬ አስታውቋል። የ21 ዓመቱ ቻላቸው በእስራኤል ጦር ሰፈር ጥበቃ ላይ ያለ እንዴት በጥይት ተመቶ ሊገደል እንደቻለ በዝርዝር እየተጣራ ሲሆን የእስራኤል መከላከያ ሚኒስትር እስራኤል ካትስ በቻላቸው ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። በዚህ ከባድ ጊዜ ለሀገሩ ሕይወቱን አሳልፎ የሰጠ እስራኤል ሁሌም በክብር ታነሳዋለች ብለዋል ሚኒስትሩ በትዊተር ገጻቸው ባሰፈሩት ጽሑፍ። የቻላቸው ሞት የጋዛ ጦርነት ከተጀመረ ወዲህ የተገደሉ የእስራኤል ወታደሮችን ቁጥር 466 ሲያደርሰው 3000 የሚጠጉ ደግሞ መቁሰላቸው ይነገራል።